ራስሽ በራስሽ ቀልደሽ አሳልፈሽዋል ግን የምር ላይ አፌክት አደረገሽ ወይስ ኖርማል ነው በጭራሽ ላይክ እንደዛ አፌክት የሚያደርገኝ ወይ የሚደብረኝ የሆነ ጥሩ ነገር ላይ ባልደርስ ነው ገባሽ ያቺ ልጅ ሁኜ ብቀር ኑሮ በጣም ይደብረኛል ግን ነው እነዛ ያሉት እናሳ በጣም ገባሽ አሳልፌው የሆነ ቦታ ላይ ነኝ ገባሽ ለምን ይደብረኛል ያው የሚያወሩት እኮ እኔ አላውቅም እንደዚህ የፈለጉት ምን መሰልሽ ብዙ ሰዎች አሁን አዳዲስ ጀማሪዎች ወይ ስድቡስ ምናምን ብለው የሚቀሩ ልጆች አሉ ዲስከሬጅድ የሚሆኑ ማለት ነው አይደለም በዛ ሌቭል በአንቺ ሌቭል እንኳን ሁሉም ሰው በሚባል ደረጃ ጣቱን ሲቀስርብሽ ሶኬ ብለሽ ማለፍሽን ምን ያህል ኢንስፓይሪንግ እንደሆነ እንድትነግሪያቸው አይ ምንም አልመሰለኝም እኔ ባይዘው ማለት እንዴት ነው እነዛ ሰዎች ባይዘው በራሳቸው ሊያፍሩ ይገባቸዋል ገባሽ እኔ ብዙ ነገር አልፌ እንደመጣው ነው እንደው መማር ያለባቸው ሰው ቢሆኑ ማለት ነውና እኔ ምንም ነው ያልመሰለኝ ላይክ ምንም ስላልመሰለኝ ነው ቻሌንጅ አክሰፕት ምናምን ብዬ ሰራውት ያሳይ የሆነ ነገር እኮ አልፋ እንደመጣች ታስታውቃለች ያቺ ልጅ አይደለ አይ ሰው ለምን ይደብረኛል የሆነ ቦታ ለመድረስ እኮ ነው እዛ ቦታ የወጣሁት ገባህ አይደለ ናይስ የሚሞክሩ ሰዎች ስለዚህ ይሄኛው የማን ነበር ታስታውሻለሽ ምን ቲክቶክ ቪዲዮ የማን ያየሽው መጀመሪያ ቲክቶክ ስለሚባል ነገር ቲክቶክ ገባሽ ነው ሞካክር ነበር እኮ እንዴ እዛ ቲያትር እየተማርክ እንዴት አንተ ይጣፋል ግን ስልክ አልነበረኝም ምናምን ጓደኞቼ ነበር የሚቀርጹ እሺ ከዛ በእነሱ ስልክ እየቀረጽኩኝ ምናምን ቀስ እያልኩኝ ምናምን ስልክ ስገዛ በራሴ አክቲቭ ሆንኩኝ ኦኬ በእነሱ ስልክ ነበር ፖስት የምታረጊው ደግሞ ስልክ አልነበረኝም ምን አይነት ኮንቴንት ነው ፖስት የምታረጊው በእነሱ ሊፕሲንክ ምናምን ሊፕሲንክ ነበር የምሰራው ከዛ የሆነ ሰውዬ ነበር ይሄ ውጭ ሀገር ሀግ የሚያደርገው ኦኬ ውጭ ሀገር የሚያውቅ ሰው ያለ ነው እሱ ሰውዬ እኮ ነው ቫይራል የወጣው ባይዘው እሺ ከዛ ለምን አልሰራው ምናምን ብዬ ኢትዮጵያ ውስጥ ምናምን ሞከርኩ ወንድ ነበር የዛ ውጭ ሀገር ሰው የሚያቅፈው ወንድ እኮ ሊመታ ይችላል በጣም እኮ ወንድ አላቆም መጥቷል እኮ ኢትዮጵያ ተቀብየዋለሁ እኮ የሆነ ጊዜ ከሆነ ሰውዬ ጋር የተቃቀፍሽው እሱ ነው እና የሱ ኮንተንት እነሱም አብረው ይሄዱ አቀፉ እሱና እሷ ሆነው ደግሞ አቀፋቸው አሳው ከዛ የሱን ኮንተንት ኢትዮጵያ ውስጥ አመጣሁት እኔ ቫይራል ሆነ 1 ሚሊዮን በአንድ ቪዲዮ በጣም የሚገርም እንትን ኢንጌጅመንት ነው ያለሽ ከዛ ቫይራል ሆነ ምናምን ሀግ ማድረግ ጀመርኩኝ ምናምን በየሰፈሩ ምናምን እየሄድኩ እሱ ኮንተንት ችግር ውስጥ አልከተተሽም እንዴ በጣም ብዙ ችግር ውስጥ እቺ ማደንዝዛ ልሰርቀን ነው ምን አላላምሽ እሱ ነው እንደሚገርም በጣም ብዙ ሽማግሌዎች በዱላ ባረውኝ ያውቃሉ እንዲየመቱኝ ማለት ነው እመቤቴ መስዋዕትነት የተከፈለበት ኮንቴንት ነው ባክ ኮንቴንት ነው ፋራ አይደለ ይልሽ ምን መሰለሽ ሊፎግረኝ ሞከረ ለያዘ ሰው እንዴት ነው የምታቅፊው አንቺ ይልሽ እሺ አሁን ቪዲዮ ላይ ተዋጣኩ እንዳንተ የኔ ቪዲዮ አውቃለሁ እና ቪዲዮችን ካያችሁ ታዲያ እኮ ብዙ ጊዜ ወጣትም አለ ትንሽ ሰውም አለ ሽማግሌም አለ ሽማግሌ ነው እኮ ዱላ ይዞ ነው የሚሄደው ወጣትማ ወይ ዞር በይ ምናምን የሚልሽ ምን ይሻል እኮ ዱላ ይዞ ነው የሚሄደው ከዛ ማን ጋር ጣለኝ ሽማግሌው ጋር ሳቅፎ በዱላ ያራውጠኛል ማለት ነው እንዲያቀፍሽው እና ምን ልበለው ቀፈኝ ብዬ እኮ ነው የሚሄደው ካስት ስክሪፕት አልሰራ መቼስ እኔ ስክሪፕት አልሰራ እኔ አልዋሸሽም አሁን ባላቅሽና ቲክቶክ ነው ባላቅና ቀፈኝ ብትይ ማን አላቅፍሽም ብሬ ስልክ ምናምን ይችላል ወይ ሌባ ይመስላል ምንድነው እንደዛ ምናምን አጋጥሞሽ አያውቅም አሁን የሌብነት የሚመስላቸው ሜተድ የሚመስላቸው ሰዎች ነው አጋጥሞኝ ያውቃል ያውቃል አዎ ብዙ እንዴት ነው እነሱም ሲቹዌሽኖች አንድ ልታረጋችሁ ተዚህ ምንሽ ገጠመኝ አለ ወይ አዎ ካሜራማኑ ይወጣልኛል ብዙ ጊዜ እኔ ቅንጥስ ስላለው ላይ ኦኬ ቪዲዮ ነው ምናን ይላል አዎ እሱ በቃ ተጋቶ ምን ብሎ ምናምን ሌባ ሲጃን እየታጠፈ ቪዲዮ ከዚህ ላጥላለሁ ምን አገባኝ ግን ሶሻል ሚዲያ ላይ ብዙ ሰዎች እንትን ይላሉ አሁን ማቀፍ ኮንቴንት ነው ምናምን ብለው አንቺን የሚነቅፉሽ ሰዎች አሉ አዎ ምንድነው ያንቺ ሪስፖንስ ኮንቴንት ብሎ ህግ ያወጣ ሰው የለም በርግጥ ኮንቴንት ነው ባክሽ ለምን እነሱ አያቅፉም አጥፎ ለምን ወይ ሌላ ነገር ይጀምሩ
ለጃኒ መለስክላት። ሰው የሚለው አያጣም። በጣም እሱ ያ ፍቅርን ነው የምታሳልፈው። በአንድነት አትሳቅ፣ እመቤቴን አትሳቅ፣ እመቤቴን ያምር። ብዙ ሰው ማለት ነው የኔ ቪዲዮ በጣም የሚወደው አንድነትን፣ በቃ መተቃቀፍን። ገባህ? ይቻላል። መተቃቀፍ፣ አንድነት። አይ ይሆናል እኮ የምር ካየኸው እኮ ለምሳሌ መቀሌ ሄድኩኝ፣ ከዛ ባህር ዳር ሄድኩኝ፣ ከዛ ጎንደር ነው ይልናል ነገር ይሉኛል፣ ከዛ ድሬዳዋ ላይክ ሁሉም እኔን ማግኘት የሚፈልጉ ሰዎች በዛ አቅፋቸዋለሁ። ገባ? ደሳስ የሚሉ ክልል ላይ ስትሰሪ ማልጠብቃቸው ሰዎች መጥተው ምናምን ከመኪና ወርደው ምናምን ሰላም ሲሉሽ ምናምን ደስ አይልም ታዲያ? ፍቅር አይደል? ያ ማን ይጠላል? የምታቀፋፍሉ እንዴ እናንተ? ምንድን ነው ማቀፍ ልጀምር ነው? አይ አትሆንም። በረከት አንተኛል እንደው ትፈነከታለህ። እዚህ ጃኒ አቅፋ እንትን አለች ይመሻት ያርግላት ምናምን አለስ አይቻለሁ ሪከርዱን ልንገርሽ እኔ እሺ እንደሱ አይደለም። ምን ብለህ ነው አንተ? አይ በረከት እንደዛ አይደለም ማለት ፈልገው እውነት ለመናገር አንተ ዝም በል። ለምን እንዴ? አይ እኔ ላስረዳለሁ። ግን ለማለት የፈለገው ምን መሰለሽ፣ ይመሻት አሪፍ ነው እኮ ለምን ትናገራላችሁ ነው። በመጥፎ አይደለም እንደዛ ያለ። እኔ የኔ ሐሳብ እንደ መሰለሽ አሁን ለምሳሌ በርጣሚውስ እኔ ምናምን አንቺን ውሰጂ እነዚህን ሰዎች ብንወስድ አሁን የሆነ በጣም የሚጮህ ልጅ፣ ቀጭን ልጅ፣ ክሬዚ አይዲያ የሚያመጣ ልጅ ምናምን እውነት ለመናገር ፊልም ኢንዱስትሪው ላይ መጥቶ ይሳካለታል ብዬ አላስብም። ወይ ደግሞ በጣም ይለፋል ምናምን ብዬ ነው የማስበው። በርጣሚውስ ግን ቲክቶክ ስለመጣ ገንዘቡን ሰራ፣ በጣም ፌመስ ነው፣ ክሬቲቭ እንደሆነ እናውቃለን፣ ስራውን ይሰራል። ገባሽ? በድሮ መንገድ ቢሄድ ኖሮ በርጣሚውስ ላይሳካለት የሚችልበት ፕሮባቢሊቲ ነበር። አሁን በረከትም እንደዛው በቃ የሆኑ ቀልዶችን እየቀለደ ምናምን መጥቶ ከዛ በኋላ ማስታወቂያ ሰርቶ ራስ እንደዛ ላይሳካለት ይችል ነበር።